በሰሙነ ሕማማት የሚፈጸሙ ሥርዓቶች። አንደኛ ስግደት። በሰሙነ ሕማማት 41 ጊዜ ኪርያላይሶን፣ 12 ጊዜ አቡነ ዘበሰማያት እየተዜመ እጅግ አብዝቶ ይሰገዳል። 2 ጸሎት። በሰሙነ ሕማማት ከ24 ሰዓት ውስጥ 10 የጸሎትና የንባብ ሰዓታት ይገኛሉ። እነዚህም ከጠዋቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እንዲሁም ከምሽቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት ናቸው። በእነዚህም ሰዓታት የጌታን ስቃይ ለማዘከር መዝሙረ ዳዊትና ግብረ ሕማማት፣ ድርሳነ ማህያዊ አብዝቶ ይጸለያሉ። 3 ጾም። በሰሙነ ሕማማት ብዙ አዝማደ መባልዕት አዘውትረን የምንመገባቸው ምግቦች አይበሉም። በዚህም ሳምንት እስከ ምሽቱ 1 ሰዓት እንድንጾም፣ ይኸውም ቆሎ፣ ዳቦ፣ ውሃና ጨው ብቻ እንደታዘዙ በግብረ ሕማማት ላይ ተጽፎ ይገኛል። 4 አለመሳሳም። አይሁድ ጌታችንን ለመስቀል እየተንሾካሾኩ ስለተመካከሩና ይሁዳ ጌታችንን በመሳም አሳልፎ ስለሰጠው መሳሳም አይፈቀድም። መስቀልም በዘመነ ኦሪት የወንጀለኛ መቅጫ የእርግማን ምልክት ስለነበር ጌታችን በክቡር ደሙ ቀድሶ የድል አርማ እስኪያደርግልን ድረስ አንሳለመው። ገላትያ 3 ከቁጥር 13፣ ማቴዎስ 10 ከቁጥር 38፣ ማቴዎስ 26 ከቁጥር 29። 5 አክፍሎት። እመቤታችን ያዕቆብና ዮሐንስ የጌታችንን ትንሣኤ ሳናይ እህልና ውሃ አንቀምስም ብለው እስከ ትንሣኤው መቆየታቸውን በማሰብ የሚጾም ነው። 6 ጉልባን። ከባቄላ፣ ከስንዴ፣ ከገብስ የሚዘጋጅ በጸሎተ ሐሙስ ዕለት የሚበላ ንፍሮ ሲሆን ትውፊቱም የስቅለቱ ሐዘን መገለጫ ነው። 7 ጥብጠባ። ይህ ምዕመናን በሰሙነ ሕማማት የፈጸሟቸውን ኃጢአቶች ለካህን እየተናዘዙ በወይራ ቅጠል ቸብ ቸብ እየተደረጉ ስግደት የሚቀበሉበት ነው። ይህም የጌታ ምሳሌ ነው። 8 ቄጠማ። ጌታችን ብርሃነ ትንሣኤውን እንደገለጠልን የምናስብበት ሲሆን የእሾህ አክሊል በመድፋቱ ምሳሌም በራሳችን ላይ እናስረዋለን። እንበለ ደዌ ወሕማም እንበለ ጻማ ወድካም ያብጽሐነ ያብጽሕክሙ ለብርሃነ ትንሣኤሁ እግዚአብሔር በፍስሐ ወበሰላም